ሰላም ሰላም ውዶች ማሮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ደግሞ የማሳያችሁ በቀደም ካሮትና ቀይ ስር አድርጌ ፈቅፍቄ በፈላ ዘይት ቅባት ሰርቻለሁ። ሁላችሁም ተወዱታላችሁ ብዬ ተስፋ አድርጋለሁ። የዛሬ ደግሞ ይዤ በጣም ተስማምቶኛል፣ ደስ ብሎኛል። ዛሬ ደግሞ ይዤ የመጣሁት ምንድን ነው? ኩኩምበር ኤንድ ካሮት ዲስ ዋን ኢዝ ይሄ የካሮት ጁስ ነው። ካሮት ፈቅፍቄ በመፈቅፈቂያ ፈቅፍቄ ጨምቄ ያወጣሁት የካሮት ጁስ ነው። ይሄኛው ደግሞ የኪያር ወይም ኮኮምበር በምንለው ማለት ነው። እና እዚህ ጋር ደግሞ ምንድነው ሳሙና ማለት ነው። ሳሙና ፈቅፍቄ ያለው በመፈቅፈቂያ ነው ሳሙናውን የሚፈቅፈኩት። ማንኛውም ሳሙና ይሄኛውን ኤሌክስ የሚለውን ሳሙና ነው እንትን የተጠቀምኩት። እናንተ በፈለጋችሁ ቤታችሁ በምታገኙት ሳሙና ማለት ነው። እና ለፊት ምን አይነት ቆንጆ እንደሆነ ልነግራችሁ እወዳለሁ እና እስከ መጨረሻው ተከታተሉ። አሁን ይሄን ሳሙና እዚህ ድስት ውስጥ ጨምሬ እዚህ ጋር ውሃ ጥጃለሁ በፈላ ውሃ ላይ እዚህ ጋር ውሃ ጥጃለሁ በፈላ ውሃ ላይ እስከነ ድስቱ አስቀምጣለሁ። ከዛ በኋላ ሳሙናው ከቀለጠ በኋላ ከነዚህ ውህዶች ጋር አዋህጄ ከዛ በኋላ መጨረሻ ላይ የሚፈጠረውን አሳያችኋለሁ እና በስተመጨረሻ ድረስ ተከታተሉ። ላይክ፣ ሼር፣ ኮሜንት አድርጉ። በጣም አሪፍ ነው ለብጉር ፊታችሁ ለተበላሸ ለማንኛውም ፊት ማለት ነው እንደመሆን እንግዲህ በሳይንሱ በጣም የተጠና ካሮት እንግዲህ ካሮትንም ሆነ ይሄ ኩኩምበሩን ልነግራችሁ አልችልም። የራሳቸውን የቻሉ እንግዲህ ቫይታሚን አለውና እንግዲህ ይሄንን ሳሙና እንዴት ነው ፈቀፈቅሽው ካላችሁ በመፈቅፈቂያ ነው። መፈቅፈቂያ የትኛው ነው የተጠቀምኩት? ይሄው አሁን ያጠብኩት በዚህ በትልቁ በኩል ነው የፈቀፈቅኩት። በዚህ ግን በጣም ድቅቅ እንትን ይላል ያስቸግራልና በዚህ ነው የፈቀፈቅኩት ማለት ነው። ይሄው እንግዲህ እንደምትመለከቱት እስከነ ድስቱ በፈላ ውሃ ላይ ቁጭ አድርጋለሁ። ከዛ ራሱ ሲቀልጥ በኋላ ላይ አሳያችሁ ጋይስ። እንግዲህ እንደምትመለከቱት ይሄው ሳሙናው ቀልጦልኛል። በዚህ ሁኔታ አቅልጫለሁ። ከዛ ሁለት ግማሽ አካፍዬ እንግዲህ አንደኛው እዚህ ጋር ለኩኩምበር እዚህ ጋር ደግሞ ለካሮት ስለሆነ ለሁለት አካፍልና ከዛ አሳያችሁ። እንግዲህ እንደምትመለከቱት ይሄንን የሚመስል ነው። እሳቱ ላይ ሞቅ አድርጌያለሁ። ከዛ ሳሙናው ከቀለጠ በኋላ እዚህ ጋር የካሮቱን አሲር ጨመርኩኝ። ከዛ በኋላ አንድ ላይ እንደዚህ አድርጌ አዋህድኩኝ። ይሄኛው ደግሞ የእንትኑ ነው የኩኩምበር ማለት ነው። ስለዚህ እንግዲህ የዚህን ውጤት ነገ ነው ማሳያችሁ። ከፍሪጅ ውጭ ነው የምታስቀምጡት። እዚህኛው ላይ እቃ ስለሌለኝ ይሄንን ሳህን አግኝቼ በዚህ ነው ያደረኩት። አሁን ደግሞ የተቀረውን የካሮቱን እዚህ ላይ አደርገዋለሁ። ከዛ በኋላ የሚፈጠረውን ነገ ያሳያችኋለሁ ማለት ነው። እንግዲህ በቅድም የተፈቀፈቀው ሳሙና በዚህ መልኩ በሞቅ ውሃ ላይ ሲጣድ እንደዚህ ቀልጧል። ከዛ ከቀለጠ በኋላ የካሮቱን አስር ትጨምሩና ታዋሂዱታላችሁ ማለት ነው። ስማሙል በዚህ መልኩ አድርጌዋለሁ። ትንሽ ደግሞ እዚህ ጋር ያይላንድ የቆራረጥኩት አለ እነዚህ ላይ አደርጋለሁ። ውጭ ነው የምታስቀምጡት፣ ፍሪጅ ውስጥ አይደለም። ከፍሪጅ ውጭ አስቀምጣችሁ የሚፈጠረውን እንግዲህ ነገ አብረን እናያለን። እና ዛሬ ተሳክቶልኝ አጅርት ወጣ ስትል በዚህ መልኩ ዛሬ ሳሙና ሰርቻለሁ። እናንተም ሞክሩ፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ከዛ ነገ ደግሞ ሲቆርጥ ሁሉንም ነገር አሳያችኋለሁ ማለት ነው።